ሰላም ሰላም ልጆቼ እንዴት ናችሁ? አላችሁልኝ? እኔ ያለሁላችሁ አስኑ ዩቲዩበር ከማዳም ኩሽና እንዴት አላችሁልኝ? እኔ ያለሁ እግዚአብሔር ይመስገን። ዛሬ ድፍን ምስርና ሮዝ አንድ ላይ የሚሰራ ምግብ ማለት ነው። ጃንደራ ነው የሚሉት ብዙ ጊዜ አረቦቹ። ቀላል በጣም ቀለል ያለ ምግብ ነው። የሚያስፈልገው ለሱ ሽንኩርት እየተፈቀፈቀ ካሮት እያሳያችሁ ልሰራ ነበረ። እንትን ስላልተመቸኝ ብቻ በአፌ እንትን የምጨምረው የማድርገው ሁሉ እነግራችኋለሁ። ሽንኩርት በረዣዥሙ ትከትፉና እንደፈለጋችሁ ከዛ ብረድስ ማለት ከዘይት ጋር በደንብ ትጠብሳላችሁ። ከዛ በኋላ የተፈቀፈቀ ካሮት ትጨምራላችሁ። አሁን እኔ ሽንኩርቱ በስሎልኛል። ሽንኩርት ቅድም ነበረ የጨመርኩት። ካሮት ጨመርኩኝ። ነጭ ሽንኩርቱም አንድ ላይ ቢበስል አሪፍ ነው። ካሮትና ነጭ ሽንኩርት አንድ ላይ ጨምሬ አንድ 5 ደቂቃ ማሳል ካደረኩ በኋላ እከድነዋለሁ። ትንሽ አንድ ላይ ይበስል። በጣም ቀላል ነው። በግማሽ ሰዓት ትጨርሳላችሁ። ድፍን ምስር አለ የትም ጋር ነገር አለ። ድፍን ምስር ከሩዝ ጋር ማለት ነው። ሩዙ ረዘም ያለ ሩዝ የለም እሱ ብሪያኒ ምናምን ከብሳ ምናምን የሚሰሩት ሩዝ ማለት ነው። እሱ ሩዝ ካለ በጣም አሪፍ ነው አለ ሁሉም ጋር። በሱ ድፍን ሩዝ ቢያንስ ለአንድ 10 ደቂቃ በትኩስ ውሃ ተዘባዝፉና ሩዝም እንደዛው ሲዘፈዘፍ ቶሎ ይወጣል፣ ቶሎ ይበስላል። ቆንጆም ሆኖ ይወጣል ማለት ነው። ሁለቱም አንድ 10 ደቂቃ በትኩስ ውሃ ዘብዝፋችሁ ከዛ ጥሩ ሆኖ ይወጣል ማለት ነው። እዚህ ጋር ሽንኩርትና ካሮት እየበሰለ ነው። እሺ ሽንኩርትና ካሮት እየበሰለ ነው። ከዛ የሚጨምሩት ቅመም ማለት ነው። በጣም ቀላል ነው። ቅመም ፍልፍል አስዋድ የሚሉት አለ አይደለም? ፍልፍል አስዋድ፣ ከሙን የተፈጨ፣ ኩዝበራ የሚሉት እየተፈጨ ማለት ነው። እና ጨው ደግሞ ማጅ የሚሉትም ካለ እሱ ትጨምራላችሁ። ቅመም ብዙ ቅመም አያስፈልጉም። ከሙን፣ ፍልፍል አስዋድ፣ ማጅ የሚሉት ደግሞ ነበረ ኩዝበራና ሸፍ የሚሉት ማለት ነው። የተፈጨ ማለት ነው። እሱ ነው የሱ ቅመም። ከዛ ሌላ ቅመም አለ ወሬ ሰባ ባህራት የሚሉት አለ። ሰባ ባህራት የሚሉት የሆነ በጣም አሪፍ ነው። እሱ ጣዕም አለው። እሱ ሲጨምሩ ማለት ነው። ሰባ ባህራት የሚሉት አለ። እሱም ትጨምራላችሁ ማለት ነው ውዶቼ። ከዛ አሁን መጀመሪያ ምስር ነው የሚጨምረው። ትንሽ አጥበዋለሁ። መጀመሪያ ሽንኩርትና ካሮት፣ ነጭ ሽንኩርት አንድ ላይ በስሏል ማለት ነው። ከዛ በኋላ የሚጨምረው ምስር፣ ቀድሚያ ምስር አስቀድሞ ማለት ነው። ከዛ ምስር ጨምሬ ትንሽ ደቂቃ እያሳያችሁ ልሰራ ነበረ ግን ያው ስላልተመቸኝ ማንዶቼ አውጥራለሁ። አሁን ምስር ጨምሬያለሁ። ምስሩ ትንሽ መሰል ካደረኩ በኋላ ትንሽ ከድናለሁ። አንድ ላይ ትንሽ ለአንድ 5 ደቂቃ ማለት ነው ከድኛለሁ። በጣም አሪፍ ነው ውዶቼ። ቢያንስ ይሄ ምግብ ሁሉም አረቦቹ ይወዳሉ። ያው አንዳንድ ቦታ ሳይሆን የሆነ ያለ አይደለም ይወዳሉ ማለት ነው። በጣም ቀላል ነው ውዶቼ።
ከዛ ውዶች አሁን ሮዝ ጨመርኩኝ። ሮዝ ከጨመርኩ በኋላ ውሃ ትኩስ ጨምሩ። ትኩስ ውሃ ሲጨምሩ አሪፍ ነው። ቀዝቃዛ ውሃ ምግብ መቼም ምንም ምግብ ሲሰሩ ትኩስ ውሃ ሲጨመር አሪፍ ነው። እሺ ከዛ ማስባለሁ ሮዙ እንደጨመርኩት ወዲያው ቅመም ማለት ነው። ፍልፍል አስዋድ፣ ከሞን፣ ጨው፣ ማጅ የሚሉት አለ እሱም ሰባ ባህራት በጣም አሪፍ ነው ሲሰሩ ማለት ነው። እሱ ጨምሩ። እሺ ከዛ በኋላ ትኩስ ውሃ ጨምራለሁ። በቃ እስከሚበስል ድረስ እጠብቃለሁ። ቅመሞች ነግሬያለሁ ቅድም። ሰባ ባህራት፣ ከሞን፣ ፍልፍል አስዋድ፣ ማጅ የሚሉት ጫው በቃ ይሄ ነው። ብዙ ቅመም አይፈልግም። ውሃ ጨመርኩ። ከዛ እፈድነዋለሁ። እስከሚበስል ድረስ ጠብቃለሁ። ምግብ ሲሰሩ ብዙ ጊዜ ውዶቼ ጥንቃቄ አድርጎ ጋዝ ማለት ነው። ጋዝ በጣም ከባድ ነው። በተለይ ውጪ ጋዝ የጋዝ እንትን የለም የምን ነበረ ስሙ? እሱ ውጪ ከሆነ ጥሩ አይደለም። በዚያ ሙቀት አለ። እሱ ውጪ ከሆነ በጣም ከባድ ነው። ቤት ውስጥ ከሆነ ቀዝቃዛ ቦታ ከሆነ ችግር የለም። ግን ውጪ ሲሆን ከባድ ነው። ጥንቃቄ አድርጉ በእውነት ውዶቼ። ውጪ ከሆነ የሆነ አለ አይደለም የሆነ ጨርቅ ምናምን አምጥታችሁ እላው ላይ እንትን አልብሱት ፀሐይ ብዙ እንዳይመታ ማለት ነው። በቃ ምንም ነገር በቃ የሆነ ጨርቅም የሆነ ምንም ይሁን ፀሐይ በደንብ እንዳያገኘው አልብሱት። አሪፍ ነው። ይሄን ደግሞ ጋዝ ስለኩሱት ማለት ነው እንትን በሉ። መጀመሪያ ጋዝ አይታችሁ በደንብ አይታችሁ ክፍት ነው ወይስ ዝግ ነው ብላችሁ መጀመሪያ እንትን በሉ። ከዛ በኋላ ጋዙ ክፈቱ ማለት ነው። ግን እንዲሁ እንደመጣችሁ ጋዙ እንትን ስከፍቱት በጣም ከባድ ነው። ያኔ ሙቀት አለ። በዛው ላይ ጥንቃቄ አድርጉ። በተለይ ማለት ነው በተለይ የጋዙ ምንድነው ስሙ ምን እንደሆነ ጠፋብኝ። እሱ ውጪ ካለ በደንብ ጥንቃቄ አድርጉ። ደግሞ እሱ ውጪ ካለ እንትን ጨምሩ ጋዝ ላይ ማለት ነው። ይሄ ጋዝ የሚለኮስ ቦታ ሳይሆን የሆነ ያለ አይደለም እንትን ዝም ብሎ ቦታ ላይ ውሃ ቀዝቃዛ ውሃ ጨምሩ። አሪፍ ነው በእውነት። እኔ እንደዛ ነው ሁሌም ምግብ ለመስራት እንትን ስል ወደ ጋዙ ጋር ሲሄድ እንደዛ ነው። ቀድሚያ ውሃ ጨምሬ ነው ጋዝ መለኮስም ጀምረው። እንዲሁ እንዳልኩት ጋዝ ቶሎ አለኩስም ወይ ሽታ አለ የለም ብዬ ካየሁት በኋላ ነው። ግን እንዲሁ እንደሌላችሁ ቾኩላችሁ አንዳንዴ ያው ምግብ ሲሰራ ቶሎ እናደርሳለን እያለን እንትን ራሳችን እንጎዳለን። እና ውዶች የራሳችሁ ጠብቁ። እና እንደዛ ጋዝ ላይ ውሃ ጨምሩ መቼም ቢሆን ማለት ነው። የተረፋ እንትን አለ አይደል የማይለኮስበት ቦታ እሱ ላይ ትንሽ የውሃ ሳይበዛ ማለት ነው ጨምራችሁ ከዛ በኋላ ለኩሱ። ምንም አይሆንም አሉ። እኔም እንደዛ ያደረኩ ነው የምሰራው። እና ውዶች እግዚአብሔር ይጠብቃችሁ፣ ክፉ አይንካችሁ። አሁን ሮዙ እየበሰለ ነው። ሲበስል ደግሞ እንዴት እንደሚወጣ አሳያችኋለሁ። ኦኬ ውዶቼ፣ ያው እየበሰለልኝ ነው ሮዙ። ተፈድነዋለሁ። ሽታው ሽታ አይደለም ውዶቼ፣ በጣም ነው ሽታ ደስ የሚለው። እና ይሄ ሰባ ባህራት የሚሉት በጣም አሪፍ ነው። በጣም ምርጥ የምወደው ቅመም ነው። እና ውዶቼ ቪዲዮ ላይክ፣ ሰብስክራይብ፣ ሼር አድርጉ። ኦኬ ውዶቼ፣ በጣም ነው የምወዳችሁ። ባይ ባይ።